ጋሽ ሰለሞን እንግዲህ መኪና ልንገዛላቸው በጣም ተቃርበናል። ከ600,000 እስከ 630,000 ወደ 850,000 ፎሎወር በ16 ሰዓት ውስጥ አድርሰነዋል። ብሩክ ሪል ስቴት ማለት ነው ጋይስ። እኛ አንቻልም። በጣም ብዙ ሰዎች ገና አላወቁንም ማለታችን ማለት ነው። ጋሽ ሰለሞን መኪና ይገዛላቸዋል በቅርብ ቀን ማለት ነው። ሜቢ ወይ ዛሬ ወይም ደግሞ ነገ ጠዋት በእርግጠኛነት ነው የምላችሁ። ግን አንድ ጥያቄ ያለኝ ለአርቲስቶች፣ ለዘፋኞች እና ጋሽ ሰለሞን አድናቂ የሆናችሁ ሰዎች ማለት ነው አቅማችሁን ተጠቅማችሁ ሚዲያችሁን ተጠቅማችሁ 1.5 ሚሊዮን ፎሎወር እናድርሰው ብሩክ ሪል ስቴት ማለት ነው። ጋሽ ሰለሞኑም ሰፖርት እናድርጋቸው። ጋሽ ሰለሞን ደግሞ ያዘጋጀውላቸውና ያሰብኩላቸው ትልቅ ማዕረግና ትልቅ ሴሌብሬሽን አለ። ቢካዝ ማክበር ያለብን ጀግናችን ናቸው። እውነቴን ነው የምላችሁ። መከበር ያለባቸው የኢትዮጵያ ስዕል እንደሆኑ ማወቅ አለባችሁ። ጋሽ ሰለሞን እወዳቸዋለሁ። የኔ የትኛዋ ነች እቺ? ጁስን ባርከው ነው የሚጀምሩት ሁሉ ጊዜ ምግብ ስበላ ማርያምን። የቶሚ ነው ባይዘው ይሄ ቶሚ የቶማስ ቶሚ ልጄ ጂም። አዎ እዚህ ነው እንዴ ያለው? አዎ ከላይ እኮ ነች። ሰርፕራይዝ እናደርገዋለን አሁን። በቃ አልጠበቀም እንደውም በእርግጠኝነት ጎበዝ እኮ ነው። ኧረ ቶሚ አዎ እዛም እያለ ብሔራዊ በጣም ጎበዝ ነው። ጓደኞቹ በጣም ጎበዝ ነው። ፈጣን ነው። እንትን የለም ሶፍት ኪንጎይ ሶፍት ጺማችን እናንተ ጺም የለውም እኛ ይነካኳን። ሃፒ ነቢ አይምጣጥ አሁን ሌላ ሱፍ ነው የምንመርጠው። እሺ እንደገና ያቺኛው በርገንዲዋ እንወሳታለን። እቺ ያለች ሌላ ሱፍ ከለር የተመቻችሁ ጥቁር አለ። አሁን ጥቁር አላችሁ እንዴ? ጥቁር የለኝም። ጥቁር አሪፍ ነው። ጥቁር እኮ በቃ ሎንግ ላስቲንግ ለረጅም ነገር ላይ ይለበሳል አይደለ? ዋው ኪንጎዬ አንድ ጥቁር አውሪጅልን ሙሉ። አሁን ጥቁር ስፔሻሊ ከዚህ ጋር ደግሞ ያምራል። በቃ የበለጠ ኦልድ ማን የሚባሉት እንግዲህ እነዚህ ነገሮች ናቸው። ፖሎ ይሄ እንትን ያለ ይኸው ከለበሳችሁ በጣም ያምርባችኋል። እናንተ እርሶ ነው እናንተ ሆይ እናንተ አንቱ አትበሉ እኮ እናንተ አላልኩም። በጣም ያምርባችኋል እናንተ። በቃ በአቅሜ እየሞከርኩኝ ነው። እስኪ ዋው አዎ አዎ እዚህ እቺ ነቻ። እስኪ ተከበሩ። በጣም ይኸው ባት በጣም በቃ ሙልት ብሏል። ያምራል። በጣም ነው የሚያምረው። እውነት በጣም ደስ ይላል። በጣም ነው የወደድኩት እኔ። ማረንጌቻ 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 ውሸቴን አይደለም እስቲ ልጠይቅሽ አንቺ ስደንሺ ወደ እኔ ነው ልብሽ ሰረቅ አርጎ ማየት እታያወጣ ጠጋቤ ያናግሪኝ አባሽ አይቆጣም ውቤ በረሃ ላይ ስሜ ሳትጠይቂ አንቺ ምን ታደርጊ ዝም ብለሽ ሳቅሳቂ ባሰሚ ነው እንጂ የኔ ማንነት በመጣሽ ነበረ ካለሽበት ማረንጌቻ 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 ማረንጌ
ጋይስ አሁን ደግሞ የ1 አመት ጂም በነፃ ለአቶ ጋሽ ይባላል ችግር ለጋሽ ተዋናይ ለጋሽ ሰለሞን ተዋናይ ለጋሽ ሰለሞን ያ የ1 አመት ጂም አቶ ቶማስ እንግዲህ ቶማስ ማለት ልጃቸው ነው። ቶሚ ደስ ይላቸዋል። ሰርፕራይዝ እናደርገዋለን። አይ ሆፕ አለ ብዬ አስባለሁ። ጌታዬ ወይ እባክህ ቶማስ በኖረልን በዚህች ቀን ካልከሌለ እኔ በጣም በቃ እደነግጣለሁ። መደወል ነበረብኝ ሳላስብ ነው ግን እንትን ያደረግነውና በጣም ነው የሚወዶት። በጣም እውነት ነው። ኧረ ጎበዝ ህልም ነው። ኧረ ጎበዝ ልክ እንደ ጥንቱ እንደ ልማዴ ብቻውን መብላት አይለምድም ሆዴ ንንንንን አንድነታችን ቶማስ ከሌለ እኔ በስመ አብ እንነደዳለን። እናት ቶማስ አለ እንዴ? ተመስገን